Ronaldo! ይህ በብርሃንና በጥላ መካከል የተጻፈው የንጉሱ ጉዞ የክርስቲያኖ ሮናልዶ የህይወት ድንቅ ቅንብር። በእግር ኳሱ አረንጓዴ ሜዳ ላይ ስሙ እንደ ነጎድጓድ የሚሰማው የክብር ወሰኖችን አጥር በመስበር የራሱን ታሪክ የገነባው ክርስቲያኖ ሮናልዶ ዶስ ሳንቶስ ኦሊቬሮ የህይወት ጉዞ ተራ የታሪክ ማስታወሻ አይደለም። ይልቁንም በከባድ ማዕበልና በጥልቅ ሸለቆዎች ውስጥ አልፎ የክብርን ማማ በጉልበቱ የረገጠ የሰውን ልጅ የጽናትና የላብ የማይበገረውን መንፈስ ሕያው ምስክር ነው። ይህ የግርማዊነቱ ታሪክ በዝቅታና በከፍታ ማዕበላት ውስጥ እንዴት እንደተቀረጸ እንሆ። የሮናልዶ ታሪክ የሚጀምረው በደስታ ዝማሬ ሳይሆን በድህነት ማዕዘን ውስጥ በተሰማ የለቅሶ ድምፅ ነበር። በአትላንቲክ ውቅያኖስ ላይ በምትገኘው ለዓለም እንግዳ በነበረችው ማዴራ ደሴት ጣራዋ በሚያፈስ ጠባብ በሆነች የቆርቆሮ ቤት ውስጥ ተወለደ። ሕይወት ገና ከጠዋቱ ፈተናውን አዘጋጅታለት ነበር። አባቱ በሱስ የተጎዳ የአትክልት ሠራተኛ፣ እናቱ ደግሞ ቤተሰብን ለመደገፍ ሌሊትና ቀን የሚደክሙ ወዛደር ነበሩ። ድህነት በቤታቸው ላይ ጥላውን ጥሎ የወደፊት ተስፋው በጭጋግ የተሸፈነ ይመስል ነበር። ገና በለጋ የ15 ዓመት ዕድሜው ልቡ ከተፈጥሮ ውጭ በሆነ ፍጥነት የመምታት አደገኛ ሕመም እንዳለበት ታወቀ። ይህ ክስተት በእግር ኳስ ሜዳ ላይ ሊያደርገው ለነበረው የሕይወት ውቅር ፍጹም ማክተሚያ ሊሆን የሚችል ትልቅ የዕጣ ፈንታ ዝቅጠት ነበር። ነገር ግን ያ የደከሙ ልብ ለሽንፈት አልነበረም የቆመው። አስቸጋሪ የልብ ቀዶ ጥገና በኋላ በጥሬው ሞትን ተገዳድሮ ወደ ሜዳ ተመለሰ። በመቀጠልም በታላቁ ማንቸስተር ዩናይትድ ቤት ስሙ በዓለም አድማስ ላይ መናኘት በጀመረበት በዚያ የዝና ማለዳ የአባቱ ያለዕድሜ መሞት በልቡ ላይ የማይሻር ጥቁር ጠባሳ ጥሎ አልፏል። አባቱ ልጁ የዓለም ክብረ ወሰንን ሲቀናጅ ለማየት ሳይታደል መቅረቱ ሮናልዶ በታላቅ የሐዘንና የሥነ ልቦና ስብራት ሸለቆ ውስጥ የጣለበት የሕይወቱ ጥቁር ምዕራፍ ነበር። ከዚያ የድህነትና የሐዘን አምድ ውስጥ ግን እንደ ንስር ክንፉን ዘርግቶ የሚበር ታላቅ ጀግና ተወለደ። ሮናልዶ ዝቅታዎችን ወደ ሰማይ መወጣጫ ደረጃዎች ቀየራቸው። በታላቁ አሰልጣኝ ሰር አሌክስ ፈርጉሰን እጅ ስር የኦልድ ትራፎርድ ታሪካዊ ቁጥር 7 መለያ በለበሰ ጊዜ እግር ኳስ አዲስ ንጉሥ እንዳገኘች አወቀች። እንደ መብረቅ ፈጣን፣ እንደ ንፋስ የሚያያዝ በመሆኑ የመጀመሪያውን የባላንዶር የዓለም ምርጥ ተጫዋች ዘውድ ደፋ። እውነተኛ ግርማዊነት ዘመኑን ግን በሪያል ማድሪድ የነገሰባቸው 9 ወርቃማ ዓመታት ነበሩ። በሳንቲያጎ በርናባው ስቴዲየም ሮናልዶ ተራ ተጫዋች አልነበረም። የሜዳው አምባገነን፣ የጎል ማሽን እና የታሪክ ጸሐፊውም እሱ ነበር። 4 የሻምፒዮንስ ሊግ ዋንጫና ተከታታይ የዓለም ምርጥ ተጫዋች ሽልማቶችን በመሰብሰብ እግር ኳስን ወደ ግል አምባገነንነቱ ቀየረው። ከዘመኑ ባላንጋራው ሊዮኔል ሜሲ ጋር ያደረገው ታሪካዊ ፉክክር የስፖርቱን ውበት ወደ ሰማያዊ ከፍታ ያደረሰ አስደናቂ ትዕይንት ነበር። በብሔራዊ ደረጃም ለ10 ዓመታት ዋንጫ ተርባ የነበረችው አገሩ ፖርቹጋልን መርቶ በ2016 የአውሮፓ ዋንጫ ከሰማይ በታች ከፍ አድርጎ ሲያነሳ ስሙ በሀገሪቱ የታሪክ ማህደር ላይ በወርቅ ቀለም ለዘላለም ታተመ። ጊዜ ማለፍ ዕድሜ መገስገሱ አይቀሬ ነውና የሮናልዶን ጉዞ በስተርጅና አዳዲስ ፈተናዎች አስተናግዷል። ወደ ማደጊያ ክለቡ ማንቸስተር ዩናይትድም ለሁለተኛ ጊዜ ያደረገው መመለስ በደመና የተከበበና አለመግባባት የነገሰበት ሆነ። በተለይም በ2022 የዓለም ዋንጫ ላይ
በሀገሩ ስብስብ ውስጥ ተጠባባቂ ወንበር ላይ ተቀምጦ ሲያይ እና ፖርቹጋል ስትሰናበት አይኖቹ በእንባ እየታጠቡ ብቸኝነት ተከናንቦ ወደ መተላለፊያው መተንፈሻ ሲያመራ የታየበት ምስል የብዙዎችን ልብ የሰበረ የዝቅጠት ወቅት ነበር። ብዙዎቹ የሮናልዶ ዘመን አከተመ ብለው ፈረዱበት። ነገር ግን እርሱ ክርስቲያኖ ሮናልዶ ነው። ውድቀትን እንደ ማረፊያ ሳይሆን እንደ ዳግም መነሻ የሚጠቀምበት የጽናት ተራራ በ38 እና 39 ዓመቱ የብዙዎችን ጉልበት በሚዝልበት ፍላጎታችን በሚዘቅጥበት ዕድሜ ወደ ሳውዲ አረቢያ አልናስር በመጓዝ አዲስ ታሪክ ጻፈ። እዚያም የዓመቱን ከፍተኛ ጎል አስቆጣሪ በመሆን ዕድሜ ለፈጠረው እና ለፍላጎቱ ቁጥር ብቻ መሆኑን የእሱ የድል ጥም ፈጽሞ እንደማይቀር ዳግም ለዘላለም አበሰረ። የክርስቲያኖ ሮናልዶ የህይወት ገጽታ ተራ የእግር ኳስ ተጫዋች ታሪክ አይደለም። እሱ የሰዋሰዋዊ ጽናት፣ የማይበገር ስለንቦናዊና በጥራት የተገነባ ስብዕና ሕያው ሐውልት ነው። ከማዴራ ጨለማ ጎዳናዎች ተነስቶ የዓለም ስቴዲየሞችን በደመቀ ብርሃን የሞላው ይህ ጀግና ለትውልድ ያስተማረው ትልቅ ፍልስፍና ቢኖር ችሎታ የተፈጥሮ ስጦታ ሊሆን ይችላል፣ ታላቅነት ግን በደም በእንባና በማይበገረው ጽናት የሚገነባ ዘላለማዊ መንግስት ነው የሚለው ታላቅ እውነት ነው። አብራችሁኝ ስለቆያችሁ አመሰግናለሁ።